የአማራ ወጣት ግን አሁን ከእንቅልፉ ሊነቃ ይገባል። ምን እስክንሆን ነው የምንጠብቀው? እኛ በጣም ብዙ ሰዎችን አተናል። እነ ኢንጂነር ስመኘው እናሳምነው እናንባቸው ሞተውብን ምንም አላልንም። ጋዜጠኞች ይታሰራሉ፣ ታጋዮችም ይታሰራሉ። እኛ ግን ምንም እያልን ነው አይደለም። የአማራ ህዝብ ኖ ብሎ በአንድ ቀን ማዕበል የሚፈጥረው ምን ሲፈጠር ነው? የመጨረሻው ልኬታችን ምን እስክንሆን ነው? ሁላችንም እንደ ህዝብ እስከምንጠፋ ነው የሚጠብቀው? እዚህ በኋላ መሰባሰብ መቻል አለብን። 2008 2009 2010 ከስናይፐር ጋር ታግሎ በድንጋይ ለዛው አሁንስ ተጥቃለ በድንጋይ ታግሎ ለውጥ ማምጣትን ያውቅበታል። ከዚህ በኋላ ማንነትክን ልደርምስህ፣ አዲስ ማንነት ልስጥህ፣ ላዋርድህ፣ ልዝረፍህ፣ ልሰርህ፣ ልግደልህ የሚል በጭራሽ መታገስ መቻል የለበትም። የአማራ ህዝብ ማንም ነፃ ያወጣው ራሱ ብቻ ነው ነፃ የሚያወጣው ከራሱ ውጭ ኢየሱስ ክርስቶስ ካልሆነ በቀር የትኛውም ብሔር ከጎናችን አልተሰለፈም።